እንደምን አላችሁ አዳዲስ የዝውውር ጉዳዮችን ስፖርታዊ መረጃዎችን ይዘን በድጋሚ ተገናኝተናል። ሀበሻ ስፖርቶች ነን። እንደተለመደው የተለያዩ መረጃዎችን እየነገርናችሁ እንቆያለን። ከዝውውር ጋር በተያያዘ በዓለም ክለቦች ዋንጫም እንዲሁ የተደረጉ ጨዋታዎችን እየተመለከተን እንቆያለን። በቅድሚያ ዝውውሮችን እናስቀድማለን። በተለይ ደግሞ ከማንቸስተር ዩናይትድ ጋር በተያያዘ በብራያን ምቤሞ ጉዳይ አዲስ የተሰማ ጉዳይ አለ። ለማንቸስተር ዩናይትድ ደጋፊዎች ትልቅ ዜና እንደሚሆን ይጠበቃል። ከዛው ውጪ ማርከስ ራሽፈርድንም ጄደን ሳንቾንም በተመለከተ በማንቸስተር ዩናይትድ በኩል ስለ ተጫዋቾቹ ዝውውር እየወጡ ያሉ ጉዳዮች ያሉ። አርሰናልና ቪክተር ጊዮኬሬሽ የመጨረሻው ደረጃ ላይ ደርሷል። በተለይ ደግሞ የቤንጃሚን ሼሽኮ ጉዳይ ትንሽ ጋብ ያለ ይመስላል። እነዚህን ጉዳዮች እናነሳለን። ከማንቸስተር ዩናይትድ ጋር በተያያዘም አዲስ የሚቀላቀል ተጫዋች አለ። እንዲሁ ቼልሲና ኖኒ ማዱዌኬን የተመለከቱ ጉዳዮች ወደ አርሰናል ሊሄድ የሚችልበት እድል አለ በሚል እየተነሱ ያሉ ጉዳዮች ያሉ። ሌሎች ዝውውሮችንም ይዘናል። በቻላችሁት ያላችሁበት አብራችሁን ቆዩ። ሀበሻ ስፖርትን ሰብስክራይብ በማድረግ ይህንን ቪዲዮ ላይክ አድርጋችሁ በመጀመር ለብዙ ሰው እንዲደርስልን እንዲሁ ላይክ አድርጋችሁ እንደተጀምሩ አስቀድመን እናስታውሳለን። ቀዳሚው ጉዳያችን የምናደርገው የዝውውር ሀሳቦችን ነው። ከዛ ጋር በተያያዘም እንዲሁ በተለይ ደግሞ የማንቸስተር ዩናይትድን ጉዳዮች እናስቀድም። ከማርከስ ራሽፈርድ ጋር፣ ከብራያን ምቤሞ ጋር፣ ከጄደን ሳንቾ ጋር እየወጡ ያሉ ጉዳዮች አሉ። ብራያን ምቤሞን በተመለከተ አዲሱ አሰልጣኝ ጭምር የሰጡት አስተያየት አለ። በአዲስ መልክ ወደ ብሬንትፎርድ በቋሚ አሰልጣኝነት እየመጡት አሰልጣኝ የሰጡት አስተያየት አለ። እንዲሁ እየተሰማም እየተነገሩም ካሉ ጉዳዮች አንጻር ብራያን ምቤሞ በዚሁ ሳምንት እንዲሁ ከማንቸስተር ዩናይትድና ከብሬንትፎርድ አመራሮች መካከል ድርድሮች ይደረጋሉ ተብሏል። ማንቸስተር ዩናይትድ አስቀድሞ ያቀረበው ጥያቄ ነበረ። ነገር ግን ያ ጥያቄ ውድቅ ተደርጎበት እንደነበረ በደንብ ሲነሳ በተደጋጋሚም ያነሳነው ጉዳይ አለ። አሁን ያን ጥያቄ ከፍ አድርጎ መጥቷል። ብሬንትፎርድ የሚፈልገው ቢያንስ በመጀመሪያ ክፍያ 65 ሚሊዮን ፓውንድ ይፈልጋል። የክለቡ ስፖርቲንግ ፉትቦል ዳይሬክተር ፊል ጊልስ የሰጡት አስተያየት ነበረ። በክለቡ ለመቆየት በጣም ደስተኛ ነው። ሌሎች ጉዳዮች የማይሟሉ ከሆነ ወይም ከማንቸስተር ዩናይትድ ጋር የነበረው ድርድር የማይሳካ ከሆነ ብራያን ምቤሞ በክለቡ ይቆያል የሚል አስተያየታቸውን ሰጥቷል። ወይም እሱን ለመሸጥ የምንገደድበት ሁኔታ ውስጥ አንገባም ሲሉ ነበር። ብሬንትፎርድ 65 ሚሊዮን ፓውንድ በቋሚነት የመጀመሪያ ክፍያ ይፈልጋል። ማንቸስተር ዩናይትድ ግን ያቀረበው 62.5 ሚሊዮን ፓውንድ ነው። ያ ማለት ግን ቀጥታ ቋሚው ክፍያ አይደለም። 55 ሚሊዮን ፓውንድ የመነሻ ክፍያ፣ ከዛ በተጨማሪ 7.5 ሚሊዮን ፓውንድ ደግሞ በአዶንስ በተጫዋቹ በቀላሉ ሊሳኩ የሚችሉ አንዳንዶች ደግሞ በትልቅ ደረጃ የሚቀመጡ ይኖራሉ። በተጫዋቹ ስኬት በማንቸስተር ዩናይትድ ውጤታማነት ላይ የተመሰረቱ ክፍያዎች ናቸው እነዚህ አዶንስ የሚባሉት። በዚህም ማንቸስተር ዩናይትድ አዶንሱን ጨምሮ 62.5 ሚሊዮን ፓውንድ አቅርቦ ነበር። ነገር ግን ትክክለኛ ጥያቄ እንደሆነ በብሬንትፎርድ በኩል አላመኑበትም። ስለዚህ የተሻለ ክፍያም ጠይቋል። አዲሱ አሰልጣኝም ኬዝ አንድሬውስ የሰጡት አስተያየት አለ። በብራያን ምቤሞ ጉዳይ የቡድኑ በጣም ታለንትድ የሆነው ተጫዋች በክለቡ እንዲቆይ እፈልጋለሁ፣ ያ ማንም የሚወደው የሚፈልገው አይነት ጉዳይ ነው የሚል አስተያየታቸውን ሰጥቷል። ነገር ግን ብራያን ምቤሞ የተሻለ ነገር ከመጣለት ቢሄድ ክለቡ ወይም ብሬንትፎርድ የሚሰራበት አካሄድ ስለሆነ የሚጠበቅ አይነት ነው። ከዛ በተቃራኒ የምቆም አይነት አይደለውም በሚል አስተያየታቸውን ሰጥተዋል። ከዚሁ ጋር በተያያዘ ተጫዋቹ ግን በዚሁ ሳምንት ማንቸስተር ዩናይትድ ምናልባት በነገው ዕለት አዳዲስ ጉዳዮችን ሊያሰማን ይችላል። ድርድሩን ከፍ ሊያደርግ ብሬንትፎርድ ወደ ፈለገው 65 ሚሊዮን ፓውንድ ጥያቄ ከፍ ሊያደርገው ይችላል ተብሏል። በተለይ የሌሎች ተጫዋቾች ዝውውር ለምሳሌ በዚህ በክረምቱ የዝውውር መስኮት የነ ማርቲን ዙቢሜንዲ ዝውውር፣ ከዛ በተጨማሪም የማቲያስ ኩና ዝውውር በነ ቪክተር ጊዮኬሬሽ ጉዳይ ላይ ሲነሳ ነበር። ለምሳሌ የስፖርቲንጉ ፕሬዚዳንት ሲናገሩት ነበረ። ቫንደራሽ ካነሷቸው ጉዳዮች መካከል
ለምሳሌ ለነዚህ አይነት ተጫዋቾች የተከፈለው ክፍያ ለምንድን ነው ለቪክተር ጊዮኬሬሽ ሲሆን የማይከፈለው? በጣም በአውሮፓ ስል የሆነ አጥቂ ነው፣ ወቅቱ ላይ ትልቁ አጥቂ እሱ ነው። ነገር ግን ሌሎች ክለቦች የከፈሉትን ክፍያ ለማቲያስ ኩና የተከፈለው ክፍያ 65 ሚሊዮን ፓውንድ እንደሆነ ይታወቃል። ለብሪያን ኤምቦሞ እየተጠየቀ ያለውን ጥያቄ በእድሜ መመጣጠናቸውን አንስተው ሲያነሱ ነበረ። አሁንም በብሬንትፎርድ በኩል ተመሳሳይ ጥያቄ የማቲያስ ኩናን ያክል ክፍያ ይፈልጋሉ በሚል ሲነሳ የነበረ ጉዳይ አለ። በትልቅ ደረጃ ይጠበቃል፣ እንመለከተዋለን በቀጣይ ጊዜያት ላይ። ከዚሁ ጋር በተያያዘ ግን ማንቸስተር ዩናይትድን የተመለከቱ አንድ ሁለት ጉዳዮች እዚሁ ላይ አንስቼ ልለፍ። ማርከስ ራሽፈርድ ጉዳይ ይነሳል። ከማርከስ ራሽፈርድ ጋር በተያያዘ ዝውውሩን ወደ ባየር ሙኒክ ሊያደርግ የሚችልበት ሰፊ እድል አለ በሚል ዘገባዎች ወጥተዋል። ባየር ሙኒክ የመስመር አጥቂዎችን እያማተረ ይገኛል። ሊሮይ ዛኔ ወጥቷል። የኪንግስሌ ኮማን ጉዳይ አለየለትም። ከዛ በተጨማሪም የሰርጂ ናብሪ ብቃት እንደወትሮ አይደለም። ስለዚህ አሁን በጣም የተዳከመ የመስመር ተጫዋቾች ያሉት ቡድን ነው። ከዛ ውጪ ግን በባየር ሙኒክ በኩል ለወትሮ የምናውቀው በጣም ጥሩ የሚባሉ የመስመር አጥቂዎችን በሚያዝ እንደሆነ ይታወቃል። የቅርብ ጊዜያቶችን የነ ሊሮይ ዛኔ ስኬትን ባናነሳ እንኳን ከዛ በፊት የነበሩት ለምሳሌ የአውሮፓ ቻምፒየንስ ሊግን ሲያነሱ የነ ኪንግስሌ ኮማን ሰርጂ ናብሪ ብቃት በጣም አስደናቂ ነበር። ከዛ በፊት ደግሞ በመስመር ቦታ ላይ ለአውሮፓ እግር ኳስ ለዓለም እግር ኳስም ምሳሌ የነበሩት እነ ፍራንክ ሪቤሪ እና ሮበን በደንብ የሚጠቀሱ ናቸው። አሁን ደግሞ የመስመር አጥቂ ቦታ ላይ ያለበትን ክፍተት ለማሙላት አማራጮችን በደንብ እየተመለከተ ይገኛል። ኒኮ ዊሊያምስ ይባል ነበር። የኒኮ ዊሊያምስ ጉዳይ አልሆነም። ከዛ በተጨማሪም ከኒኮ ዊሊያምስ ውጪም ደግሞ እነ ራፋኤል ሊያው ስማቸው ሲጠቀስ ነበር። አሁን ማርከስ ራሽፈርድ በአማራጭነት በዚሁ በባየር ሙኒክ እየታየ ይገኛል ተብሏል። ለማንቸስተር ዩናይትድ ምናልባት 40 ሚሊዮን ፓውንድ ከፍሎ ባየርን ተጫዋቹን የሚያስፈርመው ከሆነ ትልቅ እፎይታን የሚሰጥ ነው። ሊዮንን ማስፈረሙ ይታወቃል። ማንቸስተር ዩናይትድ በጥር የዝውውር መስኮት ላይ አሁን በዛሬው ዕለት ወደ ዩኬ በረራውን አድርጓል። በማንቸስተር ዩናይትድ የሕክምና ምርመራውን ካደረገ በኋላ አስቀድሞ ጥር ላይ ነበረ ስምምነታቸውን የፈጸሙት። ማንቸስተር ዩናይትድ እና ተጫዋቹ የፓራጓይ ተጫዋች በጣም በጥሩ ደረጃ ተስፋ የተጣለበት ተጫዋች ነው። 7 ሚሊዮን ፓውንድ አካባቢ ማንቸስተር ዩናይትድ ለዚህ ለ18 ዓመት ተጫዋች ይከፍላል። ጄደን ሳንቾንም በተመለከተ እዚሁ ላንሳውና ላጠናቀቅ የዩናይትድን ጉዳዮች ከማንቸስተር ዩናይትድ ጋር በተያያዘ ዩቬና ዩናይትድ ንግግራቸውን እንደቀጠሉ ይገኛሉ። በጣም በጥሩ መንገድ ድርድሩ እየሄደ ይገኛል። ቼልሲ ተጫዋቹን በቋሚነት የማስፈረም መብቱን ሳይጠቀምበት ቀርቷል በ5 ሚሊዮን ፓውንድ። በዚህም ያን ክፍያ ዩቬንቱስ ከፍሎ ተጫዋቹን ሊያስፈርም የሚችልበት ሰፊ እድል እንዳለ በስፋት እየተነገረ ይገኛል። አርሰናልን የተመለከቱ ጉዳዮችን እንመልከት። ከአርሰናል ጋር በተያያዘ የቤንጃሚን ሼሽኮን ጉዳይ ስካይ ስፖርት ይዞት በወጣው መረጃ መሰረት ላይፕዚግ ብዙ ቸልተኛ ሆኗል በተጫዋቹ ሽያጭ ላይ እየተባለ ይገኛል። አሁን ባይለቅ እንኳን በቀጣይ ዓመታት ላይ አሁንም በትልቅ ክፍያ ሊያገኙበት የሚችሉት በቀጣይ ዓመታትም ቢሆን በላይፕዚግ ቆይቶ ቢለቅ ጥሩ ክፍያ ሊያገኙበት የሚችል ክለቡንም ሊያገለግል የሚችል ተጫዋች በመሆኑ በድርድሮች ብዙ ደስተኛ አይደሉም፣ ሊለቁትም ፈቃደኛ እየሆኑ አይደለም በሚል ዘገባዎች ወጥተዋል። ስካይ ስፖርት ነው ዘገባውን ይዞት የወጣው። በቤንጃሚን ሼሽኮ ካምፕ በኩልም እየተሰሙ ያሉ ጉዳዮች እነዚህ ናቸው። ብዙ ክለቦች ፍላጎት አላቸው። ለዛም ይመስላል መጣደፍ ውስጥ መግባት አልፈለጉም። ያንንም በተመለከተ ሌሎች አማራጮችን እየተመለከተ እንደሚገኝ በአርሰናል በኩል በጣም በቋሚነት እየፈለጉ የሚገኘው ቡድን አርሰናል እንደሆነ ይታወቃል። የቪክተር ጊዮኬሬሽን ጉዳይ ግን እናንሳ። ያለቀ የተጠናቀቀ ጉዳይ ሊሆን ይችላል በቅርቡ እየተባለ ይገኛል። ባለፈው የውድድር ዘመን በጣም በጥሩ መንገድ ሲያገለግል የነበረ ተጫዋች ነው። ለኪፕ ይዞት በወጣው ዘገባ መሰረት ቪክተር ጊዮኬሬሽ የሱ ወኪልም አሳን ይባላል ከአርሰናል ጋር በቃል ደረጃ ስምነት ላይ ደርሷል። አርሰናል 60 ሚሊየን ፓውንድ አካባቢ ወደ 70 ሚሊየን ዩሮ ሊከፍል የሚችልበት እድል አለ ተብሏል። በደንብ በጥሩ ደረጃ ድርድሩ እየተጠናቀቀ ይገኛል። በጣም ጫና አሳድሯል። ወደ ልምምድ አልመጣም፣ ከዚህ በኋላ በክለቡ የመጫወት ምንም አይነት ፍላጎት የለኝም ብሎ ሲናገር ነበረ። በክለቡ ፕሬዝዳንት በኩልም እሱን ጫና ውስጥ ልንከተው አንፈልግም፣ ነገር ግን ትክክለኛ ጥያቄዎች መምጣት አለባቸው፣ ትክክለኛ ክፍያዎችን መቀበል አለብን በሚል የክለቡ ፕሬዝዳንት
ሲናገሩ ሰምተናል በቅርብ ቀናት ላይ። እንግዲህ ከዚሁ በተጨማሪም በተጫዋቹ ጉዳይ ላይ ደስተኛ ያለው ነው። ተጫዋቹ ብቻ አይደለም፣ በሚወጡ ዘገባዎች ጭምር የክለቡ ፕሬዝዳንት ፌዴሪኮ ቫንደራሽ ደስተኛ እንዳልሆኑ ሲናገሩ ነበረ። ስፖርቲንግ ሊዝበንን በተመለከተ በዚህ ጉዳይ ላይ የተጫዋቹን ፍላጎት ማክበር እንፈልጋለን። ጀንትልማን አግሪመንት አላቸው። ያንን ጀንትልማን አግሪመንት ለመስማማት ወይም ደግሞ ቪክተር ጊዮኬሬሽ በሚቀርብለት አነስ ያለ ክፍያ ክለቡን እንዲለቅ ለመፍቀድ ከ100 ሚሊዮን ዩሮ ለዚህ ተጫዋች አሁን የሚከፍል ክለብ ላይኖር ስለሚችል በዛ ደረጃ ስምነቶች አሉ ተብሏል። ለኪፕ በተጨማሪም የሞናኮውን አጥቂ ማግናይስን ለማስፈረም አርሰናል፣ ማንቸስተር ሲቲ፣ ኖቲንጋም ፎረስት፣ ቶትናም ፍላጎት አላቸው። አርሰናልም ከተጫዋቹ ጋር በተያዘ ግንኙነቶችን ስለመጀመሩ በአማራጭነት ይህንንም ተጫዋች እየተመለከተ እንደሆነ ተሰምቷል። ሞናኮን በተመለከተ ተጫዋቹን በጥሩ መንገድ እያሳደገ ይገኛል። ለፈረንሳይ ብሔራዊ ቡድን ከ21 ዓመት በታች ብሔራዊ ቡድን ይጫወታል። 70 ሚሊዮን ዩሮ አካባቢ ገምቱታል። ባለፈው ውድድር ዘመን ለሞናኮ እንግዲህ 43 ጨዋታዎችን አድርጓል። 7 ግቦችን አስቆጥሯል። እንዲሁም ለግብ የሆኑ ኳሶችን ያቀበለበት የውድድር አመት ነበር በሊጓን ያሳለፈው። ከዛ ተጨማሪ ጥሩ አማራጭ ሊሆን ይችላል በሚፈለግበት ደረጃ እየተባለ ይገኛል። ከዛ ውጪም አርሰናልና የቼልሲ ጉዳይ በርከት ያሉ ተጫዋቾችን በቅርብ ጊዜያት ላይ ሲለዋወጡ ተመልክተናል። ከነዚህ መካከል ለምሳሌ የነ ኬፓ አሪዛባላጋ ጉዳይ ትናንትና ተጠናቋል። ከዚህ በፊት በቅርቡ የካቨርስ ዝውውር በትልቅ ክፍያ የተጠናቀቀ ዝውውር ነበር። ዊሊያም ዳቪድ ሉዊዝ፣ ጆርጂኒዮ፣ ፒተር ቼክ እንዲሁም ደግሞ ራሂም ስተርሊንግ የቅርብ ዓመታት የአርሰናልና የቼልሲ ዝውውሮች ናቸው። እነዚህ በሙሉ ተጫዋቾች እስካሁን የጠቀስኳቸው በቀጥታ ከቼልሲ ወደ አርሰናል የመጡ ናቸው። አሁን ደግሞ ኖኒ ማዱዌኬ በተጨማሪነት ወደ አርሰናል ሊቀላቀል የሚችልበት እድል አለ። 23 ዓመቱ ላይ ይገኛል። ቼልሲ ለተጫዋቹ 50 ሚሊዮን ፓውንድ ድረስ ይጠይቃል። ነገር ግን በዛ ደረጃ ያንን ክፍያ የሚከፍልበት እድል በጣም ጠባብ እንደሆነ እየተነገረ ይገኛል። አርሰናል ግን በዋነኝነት እሱም ብቻ አይደለም፣ ኤዜንም ይፈልጋል። ኤዜን ብቻ አይደለም፣ የሮድሪጎም ጉዳይ እየተነገረ ይገኛል። ሮድሪጎ አሁንም ለተደጋጋሚ ጨዋታ ምንም ደቂቃ በ0 ደቂቃ በሜዳ ላይ አሳልፈዋል። በዓለም ክለቦች ዋንጫ ዩቬንቱስን በገጠሙበት ጨዋታ ላይ ተመልክተነዋል። አሁንም ሳይጫወት ጨዋታው ተጠናቋል። በባለፈውም ጨዋታ በተመሳሳይ አልተጫወተም ነበር። ጥያቄዎች ሲነሱ ነበር። አሁንም በተመሳሳይ ያንን ተመሳሳይ ጥያቄ ለብራዚላዊው አጥቂ ሮድሪጎ እየተመለከትን እንገኛለን። አርሰናል ተጫዋቹን የማስፈረም ሰፊ እድል እንዳለው እየተመለከትን እንገኛለን። እነዚህ ጉዳዮች በኖኒ ማዱዌኬ ካምፕ በኩል የሚነሱ ናቸው። አሁንም ቼልሲ የመሐመድ ቅዱስን ዝውውር ለማጠናቀቅ ስለሚፈልግ ኖኒ ማዱዌኬን ቢለቀው የሚቸገርበት አይነት ጊዜን አያሳልፍም ተብሎ ይታመናል። ስለዚህም ያንን ለማድረግ ጥረቶች እየተደረጉ ይገኛሉ። ከዛ ውጭ ግን የአንቶኒዮ ሴሜንዮ ጉዳይ ይነሳል። 5 ዓመት ውል እስከ 2030 ድረስ በቦርንመዝ የሚያቆየውን ውል ፈርሟል። ብዙ ክለቦች እንግዲህ ውሃ የቸለሰ ነው ማለት ይቻላል። 11 ግቦችን አስቆጥሯል። 5 ለግብ የሆኑ ኳሶችን ያስቆጠረበት አመት ነበረ። 37 የፕሪሚየር ሊግ ጨዋታዎችን አድርጎ በአጠቃላይ ግን 20 የግብ ተሳትፎ ነበረው። በሁሉም ውድድሮች ላይ ወደ 13 ያክል ግቦችን አስቆጥሯል። 7 ያክል ለግብ የሆኑ ኳሶችን ያቀበለበት አመት ነበረ። በሁሉም ውድድሮች ላይ ከተጫዋቹ ጋር በተያያዘ በዛ ደረጃ እየተጠቀሱ ያሉ ጉዳዮች አሉ። ዩቬንቱስን በተመለከተ ደግሞ የጆናታን ዴቪድን ዝውውር ለማጠናቀቅ ከመጨረሻው ምዕራፍ ላይ ደርሷል። በነጻ ዝውውር ነው ክለቡን የሚለቀው ሊለን ማለት ነው። ተጫዋቹ ጥሩ አጥቂ እንደሚሆን ጥሩ ተስፋ ያሳየ ተጫዋችም እንደሚሆን ስንመለከተው የነበረ ጉዳይ ነው። አሁንም በመጨረሻ የተጫዋቹ ጉዳይ በዛ ደረጃ እየተጠቀሰ ይገኛል። ጆናታን ዴቪድ የካናዳዊ ተጫዋች ጥሩ ሚና እንደሚኖረውም በተለያዩ ክለቦችም ሲፈለግ የነበረ ነው። ነገር ግን በመጨረሻም በዚሁ ክለብ ልንመለከተው የምንችለው አይነት የዩቬንቱስን አዲስ ሚና በአጥቂነት ሌሎችንም ተጫዋቾች የሚያገለግልበት እድል አለ። ከአቾምፖንግ ጋር በተያያዘ የቼልሲ በጣም ወጣት ተጫዋች ነው። እንደሚታወቀው ውዝግብ ውስጥ ገብቶ እንደነበር ይታወቃል። በቼልሲ አዲስ ውል አልፈርምም ማለትም ተከትሎ ከወጣቱም ቡድን ጋር ከዋናው ቡድን ጋርም ልምምድ እንዳይሰራ
ታግዶ ነበር። 19 ዓመቱ ላይ እንደነበረ ይታወቃል። 19 ዓመቱ ነው በወቅቱ። ለወራት ያክል በዋናው ቡድን ውስጥ እንግዲህ ከመስከረም እስከ ህዳር ድረስ ሳይጫወት አንድም ልምምድ ሳያደርግ ቆይቶ ነበር። በመጨረሻም ውሉን እስከ 2029 ድረስ ካራዘመ በኋላ 13 ጨዋታዎችን ለዋናው ቡድን ተጫውተዋል። አሁን ወደ የትኛውም ክለብ የመልቀቅ ፍላጎት የለኝም፣ በቸልሲ መቆየትና አሁንም በሚቀጥለው የውድድር ዘመን መቀጠል ነው የምፈልገው የሚል አስተያየቱን ሰጥቷል። በአቾምፖንግ በኩል እየተነሱ ካሉ ጉዳዮች መካከል በዋነኝነት የሚጠቀሰው ጉዳይ ነው። ነገር ግን እሱ ብቻ አይደለም። በዋነኝነት እየተነሱ ያሉ ጉዳዮች መካከል በቸልሲ በኩል በርከት ያሉ ተጫዋቾችን እንደሚለቅም ይጠበቃል። የማንቸስተር ዩናይትድን ጉዳይ ግን ቅድም ካነሷቸው ጉዳይ ጋር የሚደመር የጄደን ሳንቾ ዝውውር ለማጠናቀቅ አሁን ዴይሊ ሜል ይዞት በወጣው መረጃ መሰረት እየተመለከትኩት ነው እዚሁ ስክሪኔ ላይ። ጄደን ሳንቾን ለማስፈረም 3 አማራጮችን አቅርበዋል ዩቬንቱስ። ከነዚህ መካከል ዱሳን ቪያሎቪች፣ ደግላስ ሉዊዝን ለመስጠት በቃል ደረጃ ጥያቄ ስለማቅረቡ እየተሰማ ይገኛል። በተለይ ለማንቸስተር ዩናይትድ የዱሳን ቪያሎቪችን ዝውውር ቢያጠናቀቅ በጣም ጥሩ የሚባል አይነት እድልን የሚፈጥርለት እንደሆነ መናገር ይቻላል። ዳግላስ ሉዊዝ በፕሪሚየር ሊጉ ላይ በአስቶን ቪላ ከ2019 እስከ 2024 በጣም በጥሩ መንገድ በፕሪሚየር ሊጉ ያንጸባረቀ ተጫዋች ነው። በእርግጥ ወደ ዩቬንቱስ ከሄደ በኋላ በሚፈለገው ደረጃ ጥሩ ጊዜን አላሳለፈም። ዱሳን ቪያሎቪችን ብንመለከት በቱሪኖ ክለብ እንግዲህ ባለፈው የውድድር ዘመን 17 ግቦችን አስቆጥሯል። 44 ጨዋታዎችን አድርጎ በአጠቃላይ ለዩቬንቱስ ከ2022 ጀምሮ ከፊዮሬንቲና ከተዘዋወረበት ጊዜ አንስቶ ጥሩ ጊዜን አሳልፏል። ከዛ በተጨማሪም የሚወዱት አይነት ተጫዋች አለ በዛ አሰልጣኝ ሩበን አሞሪም፣ ቲሞቲ ዊሃ ይባላል። የተጫዋች የላይቤሪያው ፕሬዚደንት ጆርጅ ዊሃ ልጅ እንደሆነ ይታወቃል። የቀድሞ ሴልቲክ ተጫዋች ነው። በሊልም እናውቀዋለን። በቀይ መስመር ተከላካይነት እንዲሁም የዊንግ ባክ ሚናም ይኖረዋል። የአጥቂነትንም ሚና መጫወት የሚችል ጥሩ በሁለቱም አማራጭ መጫወት የሚችል ተጫዋች እንደሆነ ይታወቃል። እሱንም የመጠቀም የማስፈረም እድሎች ሊኖራቸው ይችላል ተብሏል። ስለዚህ በዚህ ጉዳይ ላይ ማንቸስተር ዩናይትድ ድርድሩን አጠናክሮ ይቀጥላል። እነዚህን ተጫዋቾች ማግኘት የሚችል ከሆነ ለማንቸስተር ዩናይትድ በፎይታ ደረጃ የሚጠቀስ ጥሩ ግልጋሎትም የሚሰጥ አይነት ተጫዋች ሊሆን የሚችላሉ። ከነዚህ 3 ተጫዋቾች መካከል አንዱን ቢያገኝ በሚል እየተጠቀሱ ያሉ ጉዳዮች አሉ። ከሊቨርፑል ጋር በተያያዘ አሁንም በትልቅ ደረጃ እየተነሳ ያለው ጉዳይ የዲያዝ ጉዳይ ነው። በባየርን ይፈልጋል ቢባልም ሊቨርፑል ተጫዋቹን አሁን የመሸጥ ምንም ፍላጎት የለውም። ከዛ በተጨማሪም ሌላ የመስመር ተጫዋቾችንም ለማስፈረም ፍላጎት አለው ተብሏል። ከማርክ ጉዌ ጋርም በተያያዘ የመጨረሻ ድርድሮችን ለማድረግ ለክሪስታል ፓላስ ጥያቄዎችን ለማቅረብ ዝግጅቱን አጠናቋል በሚል እየወጡ ያሉ ዘገባዎች አሉ። ከቶትናም ጋር በተያያዘ የመሐመድ ቅዱስን ዝውውር ሊያጠናቅቅ የሚችልበት ሰፊ እድል እንዳለ በስፋት እየተነገረ ይገኛል። መሐመድ ቅዱስ በቸልሲም ይፈለጋል። ነገር ግን ቶትናሞች የበለጠ በዝውውሩ ላይ ገፍተው የመጡበት ይመስላል። ቸልሲ በእርግጥ የመስመር ተጫዋቾችን አስፈርሟል። ጆao ፔድሮ ጊተንሰንን መጥቀስ ይቻላል። ከነዚህ አማራጮች በበለጠ እየተነሳ ያለው ጉዳይ የቶትናም ነው። የበለጠ ለመሐመድ ቅዱስ ወደ ቶትናም የመሄድ ሰፊ እድል እንዳለው የሚጠበቅ አይነት እንደሆነ በስፋት ብዙ ዘገባዎች እየወጡ ይገኛሉ። ከቀድሞ የማንቸስተር ዩናይትድ ፉልባክ ጋር በተያያዘ ብራንደን ዊሊያምስ እንግዲህ በተለያዩ ክለቦች እየተፈለገ ይገኛል። የተጫዋች ደግሞ በማንቸስተር ዩናይትድ ሲፈለግ እንደነበር ይታወቃል። አንደኛው ግን በቤሺክታሽ በኦሌ ጉናር ሶልሻር ከሚፈለጉ ተጫዋቾች መካከል አንዱ ሆኖ ብቅ ብሏል የሚሉ ዘገባዎችንም እየተመለከተን እንገኛለን። ጄሚ ቫርዲ ወደ ሬንጀርስ ሊሄድ ይችላል ተብሏል። በሌስተር የነበረውን ቆይታ አጠናቋል። እስካሁን በየትኛው ክለብ እንመለከተዋለን የሚለውን ያበቃለት ጉዳይ አለመሆኑን ተከትሎ በብዙ መንገድ ሊነሳ ከሚችሉ ጉዳዮች መካከል የሚጠቀስ ነው። የዓለም ክለቦች ዋንጫን እናንሳ። ሪያል ማድሪድ 1-0 በሆነ ውጤት ዩቬንቱስን አሸንፎ ወደ ቀጣዩ ዙር አልፏል። ትናንትና በተደረገው ጨዋታ ላይ ለሪያል ማድሪድ የመጀመሪያ አሲስቱን አስመዝግቧል ትሬንት አሌክሳንደር አርኖልድ። በተለይ አሰልጣኙ የሰጡት አስተያየት አለ። ቻቪ አሎንሶ በሰጠው አስተያየት ላይ በተለይ
የትሬንት ክሮሶች ለጎንዛሎ የደረሰው ክሮስ በትሬድማርክ የሆነ ክሮስ ነው። 500 ጊዜ ቢያደርገው 500ንም በትክክል ማድረግ የሚችል ነው በሚል በጣም ያድናቆት ቃል አቅርቦለታል። ጎንዛሎ ጋርሻ በተለይ የተሰጠውን እድል በሙሉ እየተጠቀመ የሚገኝ ተጫዋች ነው። 3ኛ ግቡን አስቆጥሯል። በጣም ጥሩ ጊዜ ላይ ይገኛለሁ። ለኔ የህይወቴ አንዱ እድል ነው የዓለም ክለቦች ዋንጫ፣ ያንንም እየተጠቀምኩበት እገኛለሁ ብሏል። ፌዴሪኮ ቫልቬርዴ የጨዋታው ኮከብ ተብሎ ተመርጧል። ለሁሉም ግን ሪያል ማድሪድ 1-0 በሆነ ጠባብ ውጤትም ቢሆን አሸንፎ በዓለም ክለቦች ዋንጫ ላይ ወደ ቀጣዩ ዙር አልፏል። ዩቬንቱስ ከውድድሩ የተሰናበተ ክለብ መሆኑን ተመልክተናል። በዓለም ክለቦች ዋንጫ ላይ በደንብ በትልቅ ደረጃ እነ ማንቸስተር ሲቲ፣ ኢንተር ሚላን ከውድድሩ ውጭ ሲሆኑ ተመልክተናል። አሁን ደግሞ ዩቬንቱስ ሌላኛው ክለብ ሆኗል። ሪያል ማድሪድ ግን ገና ሙከራዎች ላይ ያለ ቡድን እንደሆነ በደንብ እየተመለከትን እንገኛለን። ምክንያቱም በብዙ መንገድ ከክለቡ ጋር በተያዘ በአዲስ አሰልጣኝ መጥቷል ቻቪ አሎንሶ። ከዛም ውጪ ሌሎችም በደንብ ሊሻሻሉ የሚችሉ ጉዳዮች እንደሚኖሩ ይጠበቃል። የዓለም ክለቦች ዋንጫ እንግዲህ በቀጣይ ቀናት እረፍት ያደርግና ከመጪው አርብ ጀምሮ ፍሉሚኔንዜ አልሂላልን በሚገጥምበት ጨዋታ ይቀጥላል። ሌሎችም ጨዋታዎች አሉ በቀጣይ ቀናት ከሚደረጉ ጨዋታዎች መካከል ለምሳሌ ቼልሲ ከፓልሜራስ፣ ፓሪስ ሰን ጀርመን ከባየር ሙኒክ እንዲሁ የሚያደርጓቸው ጨዋታዎች ይጠበቃሉ። የመጨረሻ ቀናት ላይ እንገኛለን። በዓለም ክለቦች ዋንጫ ላይም እነዚህ የሚጠቀሱ አይነት ናቸው። የላሊጋው የአመቱ መርሃ ግብርም ይፋ ተደርጓል። በዚሁ መሰረት ላሊጋው እንግዲህ ከመቼ ጀምሮ ይደረጋል የሚለው ኦገስት 8 ይጀምራል። ሰኔ 1 አካባቢ ነሐሴ 1 አካባቢ የሚጀምርበት ቀናቶች ናቸው። በመጀመሪያ ሳምንት ሪያል ማድሪድ ከኦሳሱና ጋር ጨዋታውን ያደርጋል። ባርሰሎና ማዮርካን የሚገጥምበት ጨዋታ ይጠበቃል። አትሌቲኮ ከኤስፓኞል ጨዋታቸውን ያከናውናሉ። አትሌቲክ ቢልባኦ ደግሞ ከሴቪያ በሚያደርጉ ጨዋታ ላሊጋው ይጀምራል። የኤል ክላሲኮ ጨዋታ መቼ ይደረጋል የሚለው የሚጠበቅ ነው። የመጀመሪያው የኤል ክላሲኮ ጨዋታ የሚደረገው ኦክቶበር ወር ላይ ነው። ኦክቶበር ላይ ይደረጋል። ከዛ በተጨማሪ የመጨረሻው ደግሞ የኑካምፕ ጨዋታ ደግሞ ኑካምፕ በአዲስ መልክ መገንባቱ ይታወቃል። ሪያል ማድሪድ ከባርሰሎና ኑካምፕ ላይ የሚያደርጉት ሜይ 10 ላይ ግንቦት አካባቢ የሚደረግ የላሊጋው መጠናቀቂያ ላይ የሚደረጉ ጨዋታዎች ናቸው። ለሁሉም የላሊጋው መርሃ ግብር ይፋ ተደርጓል። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሀበሻ ስፖርትን ሰብስክራይብ እንድታደርጉ በድጋሚ እናስታውሳለን። ጤና ይስጥልን።